ሰላም ጤና ይስጥልኝ ክቡራንና ክቡራት ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበል ብያለሁ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለሮይተር ላይ ለረጅም ጊዜ እንግዲህ ቪዲዮ ከመስራት ላይ ከመግባት ጠፍቻለሁ። በጣም ይቅርታ ጠይቃለሁ ክቡራን ቤተሰቦች። ሌሎቻችሁም ደግሞ ውስጥ ጠፋ እያላችሁ የምትጠይቁ ደግሞ እጅግ አድርጌ አመሰግናለሁ። ያው ዛሬ እንግዲህ አጭር ባለች ቪዲዮ ነው የመጣሁት። ቪዲዮ ብዙ ረጅም ስላልሆነ እስከ መጨረሻው ድረስ እንድታዳምጡ በትህትና ጠይቃለሁ። ምክንያቱም ጠቃሚ መረጃ ስለሆነ ማለት ነው። ዛሬ እንግዲህ ብቅ ያልኩበት በዋናነት አብዛኛዎቻችን እያወቅን የምንሸወድበት መንገድም አለ፣ እንዲሁም ደግሞ ሳናቅም የምንሸወድበት መንገድ አለና ነገር ግን አንዳንድ ምናልባት ሳያውቁ የሚሸወዱ ስላሉ እነሱ ይጠቀሙበታል ብዬ አስባለሁ። ቪዲዮ እስከ መጨረሻው ድረስ በደንብ ከተከታተሉ ማለት ነው። እናንተም ሸር እያደረጋችሁ ለብዙዎች እንዲደርስ አድርጉ። እንግዲህ ብዙዎቻችን ወደ ኩዌት ለመምጣት እንጓጓለን፣ ፍላጎቱ አለ። ምክንያቱም ከሀገሪቷ ከዝና ከስሟ የተነሳ ሊሆን ይችላል። እንግዲህ ኢትዮጵያ ካለው ሁኔታ መሆን ይችላል። ያው በአብዛኛው በአሁኑ ላይ ኢትዮጵያ ባለው ኮንዲሽን ማንኛውም ሰው ከኢትዮጵያ መውጣት ነው የሚፈልገው፣ በየትኛውም ዓለም ሀገር ሄዶ መስራት ነው የሚፈልገው። ነገር ግን ከዛ ደግሞ ከአረብ ሀገሮች በተለይ የኩዌትን ነው አብዛኛው ሰው ምርጫው የሚያደርገው። ኩዌትን ነው ኩዌት ይላል። ነገር ግን ብዙ ሰው ግን በስም ብቻ ነው እየሄደ ያለው እና እዚህ ጋር መጥቼ ምን ያክል ይቀየራለሁ ወይም ደግሞ ምን ያክል ውጤታማ ሆናለሁ ብሎ የሚለው ነገር ዲቴይሊ ብዙ ሰው አያስብም እያስባለሁ እና አንዳንድ ሰው ያው ዝም ብሎ በስም ብቻ ነው የሚሄድ ያለና እና ምንድነው አሁንም ቢሆን እህት ወንድሞቻችን በርካታ ችግር እየደረሰባቸው ነው፣ እየተንገላቱ ነው። በስም ብቻ ዝም ብለው ተነስተው እየመጡ አንደኛ በአሁኑ ኮንዲሽን አመጣጡ ራሱ በጣም ከባድ ነው። በጣም በርካታ ወጪ እያወጡ እየመጡ ያለው በተለይ ስፔሻሊ ለወንዶች በጣም ከፍተኛ ወጪ ነው ያለው። ምክንያቱም በቀጥታ ስላልሆነ በጣም በርካታ ወጪ ነው የሚያወጡት። ነገር ግን ይህን ወጪ አውጥተው መጥተው እዚህ ጋር መጥተው እንኳን ስራ ከጀመሩ መልካም ነው። የሚመጡበት መንገድ በምን አይነት መንገድ ነው? እዚህ ጋር ስራው መጀመሪያ ተመቻችቶላችሁ ከመጡ ያው ቢያንስ የጠበቁትንም ባይሆንም እንኳን ሰርቫይቭ ለማድረግ ይጠቅማቸዋል። ነገር ግን ብዙ በርካታ ወንድሞቻችን በተለይ ወንድሞቻችን እዚህ ጋር ከመጡ በኋላ ከ6 ወር ሚኒመም 6 ወር ማክሲመም ደግሞ እስከ 1 ዓመት ድረስ ስራ ያልጀመሩ ወንድሞች አሉ። ስለዚህ አስቡት፣ ከዛ የምትከፍሉት ብር አትሊስት እስከ በአሁኑ ሰዓት በተለይ በአሁኑ ሰዓት እስከ 900-800 ሺህ ብር ትከፍላላችሁ። በአሁኑ ሰዓት ማለት ነው ሚኒመም ቢባል ማለት ነው ሚኒመም ቢባል እስከ 700-800 የምትከፍሉበት ኮንዲሽን ይኖራል። እንግዲህ የተለያዩ ወጪዎች አሉ፣ በርካታ ነገሮች አሉ። እዚህ ጋር ከመጣችሁ በኋላ ያን 700-800 ሺህ ብር በስንት ዓመት ነው የምትመለሱት? እሱን እዛ ሁናችሁ ካልኩሌት ከምታደርጉት እዚህ ጋር መታችሁ ካያችሁት ስራ ካያችሁት በኋላ ካልኩሌት ታደርጉት የተሻለ ነው። ምክንያቱም በርካታ ሰዎች ካልኩሌት የሚያደርጉት እዛ ሆኖ እዚህ ጋር ሲመጡ ደግሞ ኦፖዚት ነው። እዛ ያሰባችሁትና እዚህ ጋር ከመጣችሁ በኋላ ደግሞ ያለው ኦፖዚት ነው። ምክንያቱም ምንዛሬዋ ከፍተኛ ቢሆንም የሀገሪቱ ምንዛሬ ከፍተኛ ቢሆንም የክፍያ እስኬላቸው ግን በጣም ዝቅ ያለ፣ በተለይ ለእኛ ለኢትዮጵያውያን በተለይ ክፍያቸው በጣም ዝቅ ያለ ነው። ከዛ ዝቅ ያለ ከመሆኑ የተነሳ የምንከፍለው ብር 700-800 ሺህ ብር የምንከፍለው ብር በስንት ዓመት እንደምናጠራቅመው ወይም ደግሞ በስንት ዓመት ያን 700 ሺህ ብር እንደምንመልሰው እዚህ ጋር መሬት ላይ ያሉ ልጆች ይናገራሉ። እንግዲህ ከነሱ ነው ማረጋገጥ ወይም ደግሞ እናንተ ከመጣችሁ በኋላ ታረጋግጡታላችሁ። ነገር ግን እኔ አሁን በዋናነት መናገር የምፈልገው ስራው ላይ ጭራሹን ስራ ያልገቡ ወንድሞች ስራ ላይ በተለይ ስራ ያልገቡ ወንድሞች ከኢትዮጵያ መጥተው እዚህ ጋር ለቀለብ እንኳን እያነሳቸው በወር 20 ብር እየተከፈሉ ራብ ወዳቸው እንኳን እንደ ልብ የማይበሉበት ኮንዲሽን ስላለ፣ ነገር ግን በስም ብቻ ሄደዋል ብቻ በርካታ ወንድሞች አሁን ቢሆን ጉዞ ላይ ወይም ደግሞ ፕሮሰስ ላይ ናቸው እና በየቀኑ ወይም ደግሞ በየወሩ በጣም በርካታ ወንድሞች ይመጣሉ።
እዚህ ጋር ያለውን ችግር ግን የሚያውቀው የለም። እና ምን ልላችሁ ነው፣ በአጠቃላይ አመጣጣችሁን ማሳመር አለባችሁ። አመጣጡም ከሆነ እሺ ከመጣችሁ ቢያንስ እዚህ ጋር የተረጋገጠ ስራ የምትጀምሩበት እርግጠኛ የሆነ ነገር ማወቅ አለባችሁ። ካልሆነ ግን አይደለም ስራ ፈታችሁ ስራ እየሰራችሁ እንኳን የከፈላችሁትን ወጪ እና ስታመዛዝኑት ማለት ነው አይመጣላችሁ። ስራ እየሰራችሁ ራሱ ስራ ጀምራችሁ እንኳን እሱን ነገር ለማጣጣም ስትሞክሩ በጣም ከባድ ነው። በቃ ሰርቫይቭ ብቻ ነው እንደምታረጉት። ያን የከፈላችሁትን ወጪ በአጭር ጊዜ ለመመለስ እንኳን ይከብዳችኋል። በጣም ከባድ። እዚህ ጋር ያለው ሁኔታ በጣም ከባድ። የሚከፍላችሁ ክፍያ ዝቅተኛ ነው። ከዛ ላይ የተለያየ የስራ ጫና ይደርስባችኋል። ስራው እንደጠብቃችሁት አይሆንም። እዛ ጋር ሆናችሁ እንደምትሰሙት አይሆንላችሁ። እዚህ ጋር ከመጣችሁ በኋላ የምትሰሩት ስራ ሌላ ነው። እዛ ጋር የምትሰሙት እና እዚህ ጋር ከመጣችሁ በኋላ የምታገኙት ነገር ሌላ ነው። ያም ይሁን እሺ የስራ ጫና እንዳለ ሆኖ እኔ በዋናነት ማተኮር የምፈልገው ስራ በደንብ ሳታረጋግጡ በወሬ ብቻ መምጣት የለባችሁ። እዚህ ጋር በጣም ከባድ ነው። በወሬ ብቻ መታችሁ እዚህ ጋር ስራ ሳትሰሩ ዝም ብላችሁ በወር 20 ብር ወይም 30 ብር የተሰጣችሁ 6 ወር 1 ዓመት ስትቆዩ አስቡት። የእናንተ እዛ የከፈላችሁት ብር ኪሳራው መቼ ነው የምትመልሱት? ከ6 ወር ወይም ከ1 ዓመት በኋላ የምትገቡበት ስራ ራሱ ተደስታችሁ በምትሰሩበት ስራ አይደለም። በጣም ብዙ ስቃይ አለው፣ ብዙ መከራ አለው እና በአጠቃላይ ምነው ልላችሁ የፈለጉት እንደምታስቧት አይደለችም። አገሪቷ በጣም ጠባብ ከሆነ የተነሳ የስራ እድሏ በጣም ጠባብ ነው። የስራ እድል ለምሳሌ እንደ ሌሎች ሀገሮች እንደ ሳውዲ፣ እንደ ዱባይ፣ እንደ ሌሎች የአረብ ሀገሮች የስራ ዘርፍ በብዛት የሚሰማራበት ቦታ አይደለችም። በጣም ጠባብ ከመሆኗ የተነሳና እዚህ ጋር ያሉት ዜጎቹን በሌላ ሀገር ዜጎች የተያዘ ስለሆነ የስራው ዘርፍ በርካታ ሰራተኞች የሚሳተፉት የሌሎች ወይ እነሱ ሀገር የሌላ ሀገር ዜጎች ናቸው። ስለዚህ የኛ ሰዎች ከኛ የሚመጡ ልጆች ብዙ ችግር እየደረሰባቸው ነው፣ እየተንከራተቱ ነው። አሁን ድረስ ረሃብ እየራባቸው ልብሳቸውን ጫማቸውን መቀየር አይደለም ብዙ ነገር አለ። በቃ የሳሙና መግዣ እያጡ ያሉ ልጆች አሉ። እና አሁንም ቢሆን ፕሮሰስ ላይ ያላችሁ ልጆች ዝም ብላችሁ ብራችሁን አታፍሱ። 800 ሺህ ብር 900 ሺህ ብር ማለት በኢትዮጵያ ስታንዳርድ አሁን 800 900 ሺህ ብር መክፈል በጣም ከባድ ነው። እሱም ብር ከፍላችሁ ግን እዚህ ጋር የምታችሁ ወርቅ አይደለም እዚህ ጋር የሚታፈሰው። እዚህ ጋር ላባችሁ ጠብ አድርጋችሁ እንኳን የምታገኙት ከ120 130 ወይም ደግሞ 100 ሊሆን ይችላል፣ ከ100 በታይ ሊሆን ይችላል የምትከፈሉት። 100 ስላችሁ እሺ አይደለም 100 ሺህ ኢትዮጵያ ብር እንዳይመስላችሁ። ገባችኋል? 100 ዲናር ወይም ደግሞ 80 ሊከፈላችሁ ይችላል፣ 120 130 ሊከፈላችሁ ይችላል። ግን ያን ነገር እሱን ተከፍሏችሁ እዚህ ጋር የተለያዩ ወጪዎች ይኖርባችኋል። እንደገና እሱን ነገር ደግሞ ስተነትኑት 700 ሺህ 800 ሺህ ብር በየትም አይመጣላችሁ። ስለዚህ ማስተዋል አለባችሁ። አሁንም ፕሮሰስ ላይ ያላችሁ ልጆች ራሳችሁን ቆም ብላችሁ ማሰብ አለባችሁ። አመጣጣችሁን አሳምሩ። እዚህ ጋር ሰው ካላችሁ፣ ትክክለኛ ሰው ካላችሁ፣ ስራ ከፈለገላችሁ፣ የስራ ቦታው ከተመቻቸላችሁ የከፈላችሁትን ብር ከፍላችሁ ብትመጡ ምንም ችግር የለውም። ምክንያቱም ቢያንስ ሰርቫይቭ አሁን ካለው ከሀገራችን ሁኔታ አንጻር እዚህ ጋር ሰርቫይቭ እያደረጋችሁ ቀስ ብላችሁ ራሳችሁን ለማቆያ ይሆናችኋል። ነገር ግን እዚህ ጋር ምንም ሳይኖራችሁ በወሬ ብቻ 700 800 ሺህ ብር ከፍላችሁ መታችሁ እዚህ ጋር ሌላ ነገር ሲገጥማችሁ በርካታ ወንድሞቻችን አሁን በ6 ወር በ4 ወር ተመልሰው እየሄዱ ነው አገራቸው ማለት ነው። እኔ የማውቃቸው ልጆች አሁን በቅርብ ተመልሰው የሄዱ ልጆች አሉ። ስለዚህ 800 ሺህ ብር 700 ሺህ ብር ከፍላችሁ እዚህ ጋር ከመጣችሁ በኋላ ተመልሳችሁ ሀገር ስትገቡ የሚሰማችሁን ነገር አስቡት። ብዙ ነገር ነው የሚሰማችሁ። ስለዚህ ቆም ብላችሁ ማሰብ ይኖርባችኋል። እዚህ ጋር የምትመጡበት መንገዳችሁን አስተካክሉ። እዚህ ጋር ሰው ትክክለኛ ስራ እስካልተገኘላችሁ ድረስ ዝም ብላችሁ በወሬ ብቻ ተነስታችሁ አትጡ። እዚህ ጋር በጣም ፈታኝ ነው። እንደምታስቧት አይደለችም አገሪቷ። እንደምታስቧት እንደሚወራለት አይደለም። አዎ ምንዛሬዋ ከዓለም አንደኛ ነው ይታወቃል፣ ማንም ያውቀዋል። ግን ይሄ ደግሞ ለእኛ ምንም ቫልዩ የለውም። ገባችኋ? ቫልዩ የለውም። የስራ እድሏ በጣም ዝቅ ያለ ነው። የስራ እድሏ ዝቅ ያለ እስከሆነ ድረስ
እዚህ ጋር መታችሁ ችግር እንዳይገጥማችሁ ራሳችሁን ማስተዋል አለባችሁ። ምናልባት ሴት እህቶቻችን ያን ያክል እንደ ወንዶች ብዙ ችግር ላይ ደርስባችሁ ይችላል። ምክንያቱም ያው ቤት ውስጥ ስለምትሰሩ ብዙ የስራ እድል የመገኘቱ ሁኔታ ይኖራል። እንደጠበቃችሁ ባይሆንላችሁም እንኳን ቢያንስ ስራ አይጠፋም። ግን ለወንዶች በርካታ ወንድሞቻችን አሁን ዝም ብለው ተኝተው ነው የሚኖሩት። 6 ወር 4 ወር 5 ወር ስራ አልገቡም፣ ዝም ብለው ተቀምጠዋል። እና አጠቃላይ አሁን ኢትዮጵያ ውስጥ ያላችሁ በተለይ ገና ያልመጣችሁ የመጣችሁ እንግዲህ ምንም ማድረግ አይችልም። ያው በርቱ፣ ጠንክሩ። እዚህ ጋር ያላችሁ ራሳችሁን ሰርቫይቭ ለማድረግ ሞክሩ። ከተወሰነ ጊዜ በኋላ እንግዲህ ፈጣሪ ደግሞ የተሻለ ነገር ይስጣችሁ ብዬ ተስፋ አደርጋለሁ። ግን ገና ለመምጣት ያሰባችሁ ጉዞ ላይ ያላችሁ ገና ፕሮሰስ ላይ ያላችሁ ራሳችሁን ቆም ብላችሁ ታስቡ የተሻለ ነው። 700 ሺህ ብር ማለት በኢትዮጵያ ብር በጣም ከባድ። እዚህ ጋር መታችሁ እንደው 700 ሺህ ብር በ2 ዓመታችሁ ራሱ በ3 ዓመታችሁ ራሱ አትመልሱት። በቃ እንቅጫለሁ ማለት ነው። ትክክለኛው ልንገራችሁ፣ በ3 ዓመታችሁም አትመልሱት። ያን ብር በ3 ዓመታችሁ ራሱ 700 ሺህ ብር አትመልሱትም። በአሁኑ ኮንዲሽን ማለት ነው። በአሁኑ ኮንዲሽን እዚህ መታችሁ 700 ሺህ ብር እንደው ሚኒመም 700 ሺህ ብር ካፍላችሁ እንኳን ብትመጡ 700 ሺህ ብር በ3 ዓመታችሁ አትመልሱትም። በቃ እንግጭ ያለው ነገር ማለት ነው። ስለዚህ ራሳችሁ ቆም ብላችሁ አስቡ። እዚህ ጋር ቢያንስ ስራ እስካልተመቻችላችሁ ድረስ የራሳችሁ ሰው የእናንተ የምትሉት ሰው የቅርብ ሰው ስራ አመቻችቱ በስርዓት መታችሁ ስራ የምትጀምሩበትን ካላወቃችሁ በስተቀር ዝም ብላችሁ በወሬ እየከፈላችሁ የምትመጡ ወንድሞች ራሳችሁን አስተውሉ ብዬ ለማለት ነው። ምክንያቱም እኔ አሁን ብዙ ጊዜ ወደ ስራ ቦታ ሲሄድ በርካታ ወንድሞችን መስመር ላይ እንገናኛለን። እዚህ ጋር ደግሞ ከመኖሪያ ቦታ አካባቢ እንደሆነ እንገናኛለን እና ልጆች ሲነግሩኝ የሚደርስባቸው ስቃይ፣ ስራ የገቡት ራሱ የሚደርስባቸው ስቃይ በርካታ ችግሮች ናቸው። እንደገና ደግሞ ስራ ላይ ያሉት ስራ የሌላቸው ስራ መቼ እንደሚቀጠሩ እንኳን አያውቁትም። መቼ ነው? ከ2 ወር በኋላ ይባላሉ። አሁንም ሌላ 2 ወር ያልፋል። አሁንም ሌላ 2 ወር ያልፋል። አሁንም ሌላ 2 ወር ያልፋል። በቃ 6 ወር። በ6 ወራቸው ተስፋ ቆርጠው ወደ ሀገራቸው የገቡ ልጆች አሉ። እንደገና ደግሞ ሌላ ተስፋ እየጠበቁ ደግሞ ያሉም አሉ፣ ዝም ብለው ማለት ነው። ስለዚህ ራሳችሁን ምን ትልትል ነው የምታደርጉት እዚህ ጋር ማለት ነው። ስለዚህ የራሳችሁን ቆም ብላችሁ ታስቡ ነው። ቪዲዮውን እስከ መጨረሻው ድረስ አይታችሁ ለጓደኞቻችሁ ሸር አድርጉላቸው፣ ለብዙ ሰው ይጠቀምበት። ምክንያቱም አሁን በርካታ ወንድሞቻችን ፊታቸውን ያዞሩት ወደዚህ ነው ለመምጣት እያሰቡ ያለው። ግን እዚህ ጋር በቃ እንደ ሳውዲና እንደ ዱባይ እንደምታስቡት አይደለም። በጣም ከባድ ነው። የሚደርስባችሁ ፈተና ከባድ ነው። አንደኛ የምትከብሉት ብር እንደ ሳውዲ እንደ ዱባይ 350 ሺህ ወይም 400 ሺህ ብር አይደለም። 800 900 ሺህ ብር ነው የምትከፍሉት ስትመጡ። እዚህ ጋር መታችሁ ደግሞ የሚከፈላችሁ ብር ደግሞ እታች ነው። እንደው በቀጥታ እንኳን ብትቀጠሩ ያ አልፎ ደግሞ ስራው ራሱ ለመቀጠር በጣም ብዙ ጊዜ ስለሚፈጅባችሁ ራሳችሁን ቆም ብላችሁ የምታስቡ ለማለት እወዳለሁ። አመሰግናለሁ። ቪዲዮውን ሸር እያደረጋችሁ ለብዙዎች አድርሱላቸው። ብዙ ወንድሞቻችን አሁንም ኪሳራ ላይ ነው ያሉት። ምክንያቱም እዚህ ጋር መጥተው ደግሞ ብዙ ወንድሞቻችን የአእምሮ በሽተኛ እየሆኑ ስለሆነ ማለት ነው በዚህ የተነሳ። ስለዚህ ራሳችሁን ቆም ብላችሁ አስቡ። ገና ባላችሁበት ናችሁ ሳትነሱ የምታረጋግጡትን ነገር አረጋግጣችሁ በስርዓት መምጣት ካለባችሁም እዚህ ጋር ሰው ያላችሁ የእናንተ ሰው ስራ ተፈልጎላችሁ የምትገቡ ካልሆነ በስተቀር ዝም ብላችሁ በወሬ ብቻ ካምፓኒ ነው እንደዚህ አይነት ነው እንደዚህ አይነት ካምፓኒ ነው መታችሁ ትገባላችሁ ምናምን የሚባል ነገር ዜሮ ነው። በቃ እዚህ ጋር መታችሁ የቅርብ ሰው የመጣ ሰው ካላችሁ ጠይቁ። ምናልባት ተመቻችቶለት ስራ የገባ ካልሆነ በስተቀር ዝም ብሎ እንደዚሁ ዝም ብሎ የመጣ ከሆነ ጠይቁ። እዚህ ጋር ያለው ኮንዲሽን ማለት ነው። ስለዚህ በዛም ልኩ ለማለት ነው። መልካም ቀን ይሁንላችሁ። አመሰግናለሁ። ሙለር ወይተር ነው።